ማን እንደ እናት ማን እንደ ሀገር የት ይገኛል ሰሰኑ ማገር ያለ እናት የበሉት ያላጋረገዱት ሰውነት ጠባይም ጋንጀ ያለ እናት የበሉት ያላጋረገዱት ወይኔ በቃ በሞትም እንደዚህ ነው አይደለም? በስንቱ አንተ በስንቱ ሂሩቴ ምን ነው አትሰማም? ምን አልሽ? በሞትም እንደዚህ ነው አይደለም? እንዴት እንደዚህ ነው ማለት? በቃ እንደዚህ ተጋድመ ጥፍርን እየቆረጥክ ታንጎራጉራለህ። ምን ነው አንቺ ከሰው የተፈጠርኩ አልመስልሽም እንዴ? እንዴት አረመኔ አርገሽ ነው ምስይ? ስንት ክፉና ደግ ያየን ሰዎች አንቺ ስትሞቺ እኔ እዚህ ተጋድሜ ጥፍሬን እቆርጣለሁ እንዴ? አሁን እርሜን አወጣለሁ እየቀብርሻለሁ እንጂ እንዴት ነው እንደዚህ የምታስቢ? አቤት አንድ ነገር ሶል ዞር ብላ ያላየኸኝ ከሞትኩ በኋላ ብታለቅስልኝ ምን ዋጋ አለው? እዚህ ምን ሆነሽ? አንድ ነገር ያልሽው ምን ሆነሽ ነው? እሱማ ምንም አልሆንኩም። በስዬ አስደነገጥሽኝ ሂሩቴ። አትሰማኝም እኮ አልሰማሁም። በቃ እንዴ አንቺን ከማስቸገር እኮ ነው ሂሩቴ። በቃ ተወው ሂሩቴ። ምንድን ነው ፒስ ነው? ምንድን ነው ፒስ ነው ማለት? ደህና ነሽ ወይ ማለት ነው? እኔ ስንት ቦታ አለውን በስንቱ አላሳዝንም ሂሩቴ። እኔስ ትንሽ አላሳዝንሽም ሂሩቴ? አሁንስ ሰለቸኝ። ጎሽ ጭራሽ ሰለቸው። አንቺን አይደለም ሰለቸሽ አልክ እኮ በስንቱ ሰማሁህ እኮ ሰለቸሽ አልክ እኮ። አንቺን አይደለም ጭቅጭቅሽን ነው ሰለቸኝ አልኩት። ጭቅጭቄስ ቢሆን የኔ አይደለም። በቃ ይቅርታ እያየኸኝ ነው። ስራውን ብቻዬን ነው የምሰራው። ልጆቹን መንከባከብ፣ የቤቱን ስራ በአጠቃላይ መስራት ደክሞኛል። በስዬ ደክሞኛል። ልክ ሁላችንም እኮ ህይወት ደክሞናል ሂሩቴ፣ ሁላችንም። ስማ በስንቱ ስራ እረፍት አድርገህ እንድታግዘኝ እፈልጋለሁ። እንዴት ማለት? እረፍት ውጣ። ወይ እንደሱ አይሆንም። እንዴት ነው ማለት? ኧረ ማለት እኔ ቤት ልሁን? አዎ ሂሩቴ እንደዛ ነው። እንዴት ነው ማለት? አይቻልም። እንዴት ነው የማይቻለው? በስንቱ ስራ በስቷላ። ስራ ይበዛብኛል መስሪያ ቤት እኮ። እኔ ደግሞ ወደ ስራ መመለስ አለብኛ። ስለዚህ የዓመት እረፍት ወስደህ ልጆቹን መንከባከብ አለብህ። አይሆንም። ለምንድን ነው የማይሆነው? አይሆንም ሂሩቴ። እንዴ አይሆንም። እኔ እንደዚህ ላደርግ አልችልም። ለምንድን ነው የማትችለው? እና እኔ ብቻዬን ምን ልሁን? ለምንድን ነው ከዚህ ሁሉ ሞግዚት የማንቀጥረው? ቀልድ ደግሞ እንዴት ከየት ይመጣል ሞግዚት በዚህ ሰዓት? ሞልቶ ማስታወቂያ እናወጣለን። ገለታ እኮ እንደሱ ነው ያገኘው አጋዥ። እውነት በፌስቡክ ምናምን ማስታወቂያ እናወጣለን። አወዳድረን መርጠን መቅጠር። ምን ሆነሃል? እንዴት ብዬ ነው እኔ ልጄን ለማላውቀው ሰው የምሰጠው? ተያዥ ያመጣሉ። ምንድነው ችግሩ? እኔ እኮ እንደዚህ እኮ ነው የሚሰራው። አይሆንም። በዚህ አስቢበት አንቺ። እኛ ከሰው እንለያለን እንዴ? ተያዥ ያመጣሉ። በቃ አንድ ችግር ቢፈጠር ተያዡን ማንቁርቱን እንይዛለን። ካልክሽ በቃ እሺ በልሽ የእኔ እናት። ሂሩቴ እንደ ሪላክስ እንጂ ቱግት ያለሽ እንዴ? ታዲያ ብቻዬን ልሙት እንዴ? በስ አይዞሽ አትሞቺም። አታስፈራሪኝ ደግሞ። የትኛው ጣቴ ላይ ነበርኩ? አሳሳትሽ። በስንቱ ከለኛው አንተ በስንቱ ወይኔ ጉዴ። ተነስና ልብሱን ማሽን ውስጥ ክተት። ኧረ ሂሩቴ ተይው። ሞግዚቷ ስትመጣ ታጥቧለች። ሪላክስ እንዴ። በስንቱ ለመቼ ልትሆን ነው? ነው የምንለፈው ሂሩቴ። የሚሆን ይመስልሻል ይሄ ነገር? ግድ የለህም ትንሽ እንታገስ፣ ማግኘታችን አይቀርም። በስዬ እሺ ቀጣይ ይግቡ ወይ
ማዘር ቁጭ በይ። በስዬ ኧረ ትልቅ ሰው እኮ ናቸው። ቀላል እኮ ነሽ። እንዴት ኖት ማዘር? ሰላም ኖት? ምን አልሽኝ? ሰላም ኖት ወይ? እንዴት ኖት ነው ያለችው። ምን ታንሾካሽኳላችሁ? ጮክ ብላችሁ አትናገሩም እንዴ? እንዴት ኖት ማዘር? ለምን እንደመጡ ያውቁታል? ምን አልከኝ? ለምን እንደመጡ ያውቁታል ወይ? ሞግዚት እንፈልጋለን አላላችሁም እንዴ? አዎ ልክ ኖት ማዘር። እና እርሶ ሞግዚት ለመሆን ነው የመጡት? ምን አልሽኝ? ሞግዚት ለመሆን ነው ወይ የመጡት? አዎ ሞግዚት ለመሆን ነው የመጣሁት። እንዴት ነው ነገሩ? በፌስቡክ አይደል እንደ ማስታወቂያውን የለቀቅ ነው? አይደለም፣ እኔ በዚህ ሰልፍ ሰምቼ ነው የመጣሁት። ልጅ ማሳደግ ይችላሉ? ምን አልከኝ? ልጅ ማሳደግ ይችላሉ ወይ? እንዴታ 8 ልጅ 12 የልጅ ልጅ አሳድጌያለሁ። አይ ይሄ ጥሩ ነው። ጥሩ የሥራ ልምድ አላቸው። ትልቅ ሰው እኮ ናቸው ታዲያ። በስዬ 8 ልጅ። እኔ የምሎት እናቴ ልጁ ቢያለቅስ ምን ያደርጋሉ? ምን አልሽኝ? ልጁ ቢያለቅስ ልጁ ጨቅላው ምን ያደርጋሉ? ይሄማ ቀላል ነው። ለምን ያለቅሳል? ልጅ አይደል እንዴ እናቴ? ለምን አያለቅስም? እኔ ልጅ አላጨማልቅም፣ ቀጥ አድርጌ ነው ማሳደገው። ቅርቅር ደሞዝ ጠይቂ። አይ ቅርቅር በስዬ ደሞዝ ጠይቂ። ተወኝ አልኩ። ስንት አስበዋል እናታችን? ደሞዝ ምን አልከኝ? ደሞዝ እሱ አያስፈልግም። አያስፈልግም? ግልግል ነው። ካልፈለጉስ? አይደለም አልሰሙክ ይሆናል እንዴ እናታችን። ታዲያ ስራውን ለምን ፈለጉት? ማረፊያ ካገኘው ይበቃኛል። መጀመሪያ እንደዛ አይሉም እንዴ? አልሰሙክም። እንደውልሎታለን። እሺ እንደውላለን። እሺ ሊመቱ ነው እንዴ? ማዘር በቃ እንደውላለን። እንደውልሎታለን። እሺ በቃ ይውጡ ይሄዱ። እያባረርሽ ወይ አለ እንዴ? ያሳዘነኝ። ምን እናድርግ? ትንሽ ጆሮአቸው ያስቸግራቸዋል መሰለኝ። በስ ወሬ ሰምቼ መጣሁ እያሉ ቀጣይ እንዴ ምን ያስጨዋል? ለመጥራት ነው። በስዬ ደግሞ ይቅርታ። እሺ ችግር የለውም። ወዴት እንጂ እንኳን ደህና መጣሽ። ስምሽ ማን ይባላል? አያይዘሽም የሥራ ልምድሽን። ስሜ ብርቱካን ይባላል። በፊት በሞግዚትነት 2 ዓመት ሰው ቤት ሰርቻለሁ። ጥሩ ነው። ከነበርሽበት ለምን ወጣሽ? ምን አገባኝ? ለምን ወጣሽ? ልጁ አደገ እና አታስፈልጊም አሉሽ? አይ እንደዛ እንኳን አይደለም፣ ግን እያደገ ሲመጣ ዝም ብሎ ማስቸገር ጀመር። ማስቸገር ስትይ ማለት ዝም ብሎ በረባው ዝም ብሎ ያለቅሳል። እና እንዴ እኔ ደግሞ ለቅሶ አልወድማ። ቆይ ለቅሶ በጠቅላላ ነው የማትወጂው ወይስ የልጅ ለቅሶ ነው የማትወጂው? በስዬ ደግሞ እኔ ጭራሽ ልጅ ያለበት ቤት አልገባም። አብሶ ለቅሶ ያለበት ጭራሽ ለቅሶ አልወድም። ታንጣ ስለው ያመጣ ቆለለው አሉ እንዴ? ቤቱ የልጅ ቤት፣ በዛ ላይ ጨቅላው ያለ ምክንያት ነው በየሰዓቱ የሚያለቅሰው። እንዴ ልትሆኚ ነው ታዲያ? እና የሚያለቅስ ልጅ አለ ነው የምትሉኝ? አለ። ይቅርብኝ። ቆይ እንጂ ኧረ እኔ አልፈልግም። ይቅርብኝ እናቴ ይቅርብኝ። ጎሽ አይ ጥሩ ነው፣ እንደዚህ ቁርጥ መናገርም ጥሩ ነው። ተወይም በስዬ ነገር ምንም ተስፋ የለውም። አንተ በቃ ስራህን እንደሚሆን አድርግና። እንዴ ምንድነው እንዴ? እንዴት ይሆናል? ምን ሆነች ነው እንዴ? በስዬ ምን ሆነካ? እንዴት ነው የማይሆነው? ከዚህ በላይ ምን ይሁን ነው የምትለው? እኔም ወደ ስራዬ መመለስ አለብኝ። ስንት ፕሮጀክት ይጠብቀኛል። ቆይ እስቲ ወይ ደግሞ ከዚህ ውስጥ ምልክት ያረኩባቸዋል። እነሱን ደግመን እናያለን። ተስፋ የለውም ማለት ነው። ለምሳሌ ቆይ ካሉት ውስጥ የሚሻለው ይሄው እቺኛዋ ነች። በቃ እሺ ቆይ እቺኛዋስ ዳንስ አቱን በስዬ ካሉት ውስጥ እሷ ናት የምትሻለው። ልጃችንን አይደል እንደምንሰጠው ያለች ነች ብዬ እኮ ነው በስዬ። ምን ሆነካል? ባይሆን እኔ አይ አቤት ምን ፈለጋ መጣ? ምን ፈለጋችሁ? ጆብ ዋካንሲ አውጥታችሁ ነበር አይደለ? ነበረው። Where is our baby? Baby! ቆይ ተረጋጉ። መጀመሪያ ሞግዚትነት ለመቀጠር ነው የመጣችሁት? አልተሳሳትሽም። ከሁለታችሁ ማን ነው ለመቀጠር የመጣው? ሁለታችንም።
እኛ እኮ አንድ ሰው ነው የምንፈልገው። አይ ኖ እኔና ቤብን እንደ አንድ ቁጥር በጋራ ነው የምንሰራው። በጋራ እሺ እንዴት ነው ነገሩ? እኔና ቤቢ ላለመለየት ስንል በጋራ የምንሰራው ስራ ይፈለግ ነበር። አንድ ላይ ነው የምትሰሩት ማለት ነው ላለመለያየት ከፍቅራቸው አንፃር። you get it bro ስራውን ልትሰጡን ትችላላችሁ። ቆይ ስራውን ከመስጠታችን በፊት የስራ ልምድ አላችሁ ማለት ከልጅ ጋር በተያያዘ? ኖ የለንም፣ ግን ሲምፕል በጣም ቀላል እኮ ነው። ቀላል ነው፣ ሲምፕል ነው። ጠፍጥፈን አይደል ያመጣ ነው። ለመሆኑ ቀላል ነው። ልክ ነሽ። ተዋት መስዬ አልደረሰባት። ልጁ ቢያለቅስ እንዴት ነው የምታባብሉት? እንዘፍንለታለን። ለልጅም ይሁን ደግሞ ራፕ ሶንግ አለን ነው። ካሞ እንስፈንላችሁ። ፕሊዝ ብሮ ካላስቸገርን። በስዬ ምን ሆነ ካላንተ ደግሞ ከነሱ ጋር ነው ጫከፊበት ዳረተው በስዬ ደግሞ ተው እንጂ ቤትሽ ድረስ የመጣ ሳይፏን በልበት እና ከነሱ ጋር ስንጫወት ነው እንዴ ማለት ተውት። በስዬን ተውት። ስንት ነው ደሞዛችሁ ለመሆኑ? 30K በቂ ነው። 30K ምንድነው? 30K 30K ነው። 30,000 በቂ ነው። 30,000 አትጎዱም? ለሁለት በቂ ነው። ተጫዋቾች ናቸው እናንተ። ሄዱ እንዳይመሽባችሁ ይልቅ 30,000 በደንብ አስቡበት፣ በኋላ እንዳይጸጽታችሁ። ኧረ ዛሬ ወደዛ ሂዱ። ሂዳ ሰብስብና ውጣ አንተ። እንዴ ካልም ዳውን ብሮ። ሂድ ቀጣይ። ከዚህ በላይ መድከም አልፈልግም በስዬ። በቃ ከዚህ በኋላ ይሄ ኃላፊነት ያንተ ነው። ልጁን እንደፈለክ አድርገው። አለቀ። በቃ ምን ሆነሻል? ምንድነው? ካልም ዳውን። ሰላም ሰላም። ከአዲስ አበባ ዩኒቨርሲቲ ነበር የመጣሁት። እሺ ተቀመጭ። እሺ ምን ነበር? ጆርናሊዝምን በኤምኤ እያጠናው ነው። የመመረቂያ ጥናቴን በስንቱ ፕሮግራም ላይ ለመስራት ፈልጌ ነበር እኮ። በእኛ በስንቱ? አዎ ለምን በሚለው ፕሮግራም ላይ ነው መስራት የፈለኩት። ፕሮግራሙን ሰምተሽ ታውቂያለሽ? ግን አዎ በደንብ ሰምቼዋለሁ። አማካሪዬም ወዶታል። ፕሮግራሙንም አሰምቼዋለሁ። ካልሽውን እና ታዲያ እኔ አሁን ምን ልርዳሽ? በስንቱን እንዴት ማግኘት እችላለሁ? ኧረ ይገኛል። የት ይሄዳል ብለሽ ነው? እንዲያውም አሁን ልደውልለት። እውነቶትን ነው? አዎ እደውልለታለሁ። እደውልለት። ግን እርግጠኛ ነሽ? እኛም በስንቱ ነው? በሚገባ እርግጠኛ ነሽ? እንግዲያውማ እደውልለታለሁ። ወይ በስንቱ በስዬ ሂሩቴ እንዴት ዋልክ? ሰላም ዋልሽ? ደህና ዋልክ? እንዴት ዋላችሁ? አለን። ተኝቶ ነው ባባዬ ተኝቷል። ሂሩቴ ገለታ። ሄሎ ገለታ። የአንተ ነገር መቼም ጉድ ነው። ምን አጠፋው ደግሞ? ምን የማይፈጠር ነገር አለ ባንተ ደግሞ? አንዲት የአዲስ አበባ ዩኒቨርሲቲ ተማሪ መታ ማስተርሴን የምሰራው በበስንቱ ቅጣው ላይ ነው ትላለች። እውነትህን ነው ገለታ? ይሄው አሁን ቢሮ የፊት ለፊት የተቀምጣ አንተን እየጠበቀች ነው። ቶሎና። ኧረ አሁን መጣው። የግድ አሁን መሆን አለበት እንዴ ገለታ? አዎ እየጠበቀች ነው። ፈጥነህና ነው እኮ የምልህ። ግድ ከሆነማ መጣው። ምን ችግር አለው? በልሽና ቶሎ በል። እሺ ወዴት ነው መጣው? ሂሩቴ ከዩኒቨርሲቲ ሰዎች መጥተው ነው አለ ገለታ። እና ብቻዬን ጥላዬ ልትሄድ ነው? ምን ላድርግ ሂሩቴ? ከዩኒቨርሲቲ እኮ መጥተው ነው ልናጠናህ እንፈልጋለን ብለዋል አሉ። ነው እንዴ? አይ እንደሱ እስከሆነ እውነታቸውን ነው። አንተ በደንብ መጠናት ያለብህ ሰው ነው። ሂሩቴ ሌላ አይደለም እኮ ፕሮግራሜን ነው የሚያጠኑ። አረ ፕሮግራም ምንም አያደርግላቸውም። አንተን ያጥኑ። ያጥኑኛ። እኔ አይሞቀኝ አይበርደኝ። ምን እማፍርበት ስብዕና ያለኝ መሰለሽ እንዴ? እና ሳትመጣ ልትሄድ ነው? ጥናት ነው ሂሩቴም። በጌት ተጠናሽ። አንዴ ገረፍ አድርገውኝ እመለሳለሁ። ተጠናሽ ያጣ ሶሪ እንግዲህ ችግር የለም። ምን ጠና ሰዎች ሆነ አጥሩ ተጠና ነው።
በቃ የማይመቸው ከሆነ ሌላ ቀን መምጣት። አረ ይመጣል ለምዶበት ነው። አንዳንድ ጊዜ ደግሞ መኪናውም ታስቸግረዋለች። ለነገሩ አንዳንዴ ማርፈድ ያጋጥማል፣ ችግር የለውም። የበስንቱ ግን አንዳንዴ አይደለም ሁልጊዜም ነው። ናሉ አይ ወዲህ ነው ገለታ ግባ ተዋውቃት። እሷ ናት የለምን ፕሮግራም አዘጋጅ በስንቱ ቅጣው። ሳምራዊት እባላለሁ፣ የጆርናሊዝም ተማሪ ነኝ። ያንተን ፕሮግራም ጥናት ላይ ለመስራት ፈልጌ ነበር። ፈቃደኛ ስለሆንክ አመሰግናለሁ። እኔም ከበርካታ ፕሮግራሞች የኔን ለምን ፕሮግራም መርጠሽ ለማጥናት ስለወሰሽ በጣም ደስ ብሎኛል። አመሰግናለሁ። አቤት አይ ወዲህ ነው ተጫወቱ። በሉ እናንተ ተጫወቱ ነው የሚሄደኝ ነው። እሺ በድጋሚ አመሰግናለሁ። ካንተ አንዳንድ ነገሮችን እፈልጋለሁ። በነገርክ ላይ አሉ ከተባሉ ጥቂት ጋዜጠኞች መካከል አንተ አንዱ ነህ። ምክንያቱም አገራችን ከሚያስፈልጓት ኮንቴንቶች መካከል ያንተ ተጠቃሽ ነው። ምን አልሽ? አገራችን ከሚያስፈልጓት አልሽ? በእውነት ይሄ የትልቅ ሰው አማርኛ ነው። አገራችን የምትፈልገውንና የሚያስፈልጋትን ለይተሻል ማለት ነው። እውነት ነው። የኔ አገራችን ከሚያስፈልጋት መካከል ነው የሚመደበው። ምን ነው ድክም ብለዋል? እንቅልፍ አልተኛህም እንዴ? አዎ ቁጭ ብዬ ነው ያደርኩት። ምንም አልተኛው። ለፕሮግራም ዝግጅት? አረ ምን ፕሮግራም? ይገርምሻል፣ አራስ ልጅ አለኝ እና ፈጽሞ አይተኛም። ትንሽ ሸለብ ሲያደርገኝ ማልቀስ ይጀምራል። በቃ እሱን ይዤ ሳባብል አድራለሁ። ቀን ደግሞ እንደገና እሱ ሳጫውት ውላለሁ። እናቱስ? አብራኝ ትንከራተታለች። አጋዥም ይሁን ሞግዚት ፈልገን አጣ። እንዴት ሞግዚት ታጣላችሁ? እኔ ምን አውቄ፣ በሀገሩ ጠፋ። ታዲያ እኔን ለምን አትቀጥሩኝም? እቺ ትቀልጃለሽ። እውነትን እየቀለድኩ አይደለም። እንደውም ያንተን ህይወት ለማጥናት ይመቻችልኛል። የምትከፍለኝ ገንዘብ ደግሞ ለአንዳንድ ነገሮች መሸፈኛ ይሆነኛል። እውነትሽን ነው? እውነቴን ነው። እንዴ ይሄማ ጥሩ ነው። አጥኚኝ እንዴ! በጣም ብዙ የሚጠና ነገር አለኝ። እንደውም ጥሩ አጋጣሚ ነው። ልክ ነሽ። እና ተስማማን? ቀላል ተስማማን። ይሄ ነው ፐርሰናል በስዬ ወየ ይዤልሽ ከተፋልኳ ማን ምን ሃይ የልጃችን ሞግዚት ቀላል ሰው እንዳትመስልሽ። ማስተርሷን እየተማረች ነው። አየሽ ልጃችን የተማረ ሞግዚት ቀናው ማለት ነው። ገብቶኛል። ደሞዙ ገና ለገና የተማረች ስለሆነች ይወደዳል ብለሽ ነው። እንደ ማንኛውም ሰው ነው የምንከፍላት አይደል? አዎ ስትረስቢ ቆንጅዬ ልጅ አለሽ። ሻወር ልውሰድና ቀበልሻለሁ። መኝታ ቤት የቱ ነው እንዴ? ችግር የለውም፣ ሳሎን ቤት እቆያለሁ። በጣም ጥሩ እናዘጋጃለን። ሻወር ቤት የቱ ነው? ይሄው ሻወር በስንቱ። ቴንክ ዩ። ከፀሐይ ስለመጣች ነው ለቅለቅ ትበል። ማን ናት? ምንድን ናት? አጥኜ ናት። አጥኜ የምታጠናኝ ማለት ነው። እኔን ልታጠና መታ ነው እኮ መስሪያ ቤት የተገናኘ ነው። ለምንድን ነው መቀጠር የፈለገችው? አንተን የበለጠ ለማወቅ እድል ይሰጠኛል አለች። ይሻት መጣሁ። አንቺ ምን ቸገረሽ? ዋናው ሞግዚት ማግኘት እንዴ? ሞኝ ነሽ እንዴ? ሩቴ በዚህ ጊዜ ይቅርታ ሎሽን ረሳው። ለዛሬ አንቺን መጠቀም እችላለሁ? ትችያለሽ። ምን ችግር የለውም። እጂ ቴንክ ዩ። እኔ አልመልስም። እኔ አላወራም እንዴ? እኔ አላወራም እንዴ? ተጠቀማለሁ። እህትሽ ማለት ናት። ምንድን ነው በስንቱ? ምን ሆነሻል? ምንድን ነው የምታወራው? ምን አረገች? እኔ ምንም ደስ አላለኝም። እቺ ልጅ ካመጣህበት ወስደህ መልስልኝ። ምን ሄሩቴ? ምንድን ነው? ምን ነው? ለሎሽን ሄሩቴ፣ በጣም ነው የሚያሳዝነው። ችግር የለውም። አትንካብኝ ካልሽም አትነካብሽም። በቃ እኔ እገዛላታለሁ። እንዴ ጭራሽ! እሺ ካንተ ምን አከራቱ? የማይሆን ነገር ተናገርኩ እንዴ? ምን ሆኖ ነው እንዴ? አንቺ ያለሽ ነው እንዴ? ልጁ እንደዚህ ሲያለቅስ ምን ነው? ያልቅሳ። ምን ችግር አለው? ምን ችግር አለው? ህፃን ካላለቀሱ ምኑን ህፃን ሆነው? እና ወደፊትም ሲያለቅስ እያየሽው ዝም ነው የምትይው? ማልቀስ ተፈጥሯዊ ነው። ለምን ከተፈጥሮ እናስወጣዋለን? የተማረ ሰው አነጋገር ኢትስ ኖርማል። እሺ ጥሩ ተኗኗር ናት። አበዚህ ተኗኗር ናት። በቃ ሮክ ፔፐር ሲዘር ሹት።
ተሸነፍክ። አንድ ነው 2 ነው የሚቀር። በሶስተኛው ትቀጣለህ። እንቀጥል። እሺ ሮክ ፔፐር ሲዘር ሹት። አንድ ነው የሚቀር። ሄድዬ እንቀጥል። ከዛ ትቀጣለህ። ምንድነው የምታኮርፈው? ሮክ ፔፐር ሲዘር ሹት። አለቀ። በስማማ እንደዚህ ተሸነፍክ እንዴ? እንደዚህ ብሎ ነገር የለም። በል ምንድነው የምትቀጣው አሁን? በቃ እንደውም ዘፈን ዝፈንልኛ። የማንን ልዝፈንልሽ? ማለት ምን ልዝፈንልሽ? እኔ ወገኛ ጭራሽ ታስመርጠኛለህ አይደል? በል የምታውቀውን አንዱን ዝፈንልኝ። በዛ በክረም በዛ በበጋ ሄደ። ምን እያደረክ ነው? ሲጀመር መሽቷል። ግባና ተኛ። እንቅልፌ እኮ አልመጣም የሚባል ነገር አይሰራም። ግባና ተኛ። ግባና ተኛ እኮ ነው የምለው። ምን ነው? ይቅርታ ስራ እየሰራው ስለሆነ ድምፁ ረብሾኝ ነው። በቃ ስህተት ስለመሰለኝ ነው። ይቅርታ። ቤቶች አይ ይሄ ቤት አለመደበት። ሞቅ ነው። ሞቅ ማለት አለበት። ይሩቴ ትቶኝ ለምን ትደበሪያለሽ? ምንድነው በስንቱ? እዚህ ቤት ምንም አይነት ስራ መስራት አይቻልም። ምንድነው? ትልልቅ ሰዎች አይደላችሁም እንዴ? መቃጠል። ምንድነው ነገሩ? ይሩቴ አንተን ልጠይቅህ እንጂ ምን ጉድ ነው ያመጣብኝ? በምን አናደሻት ነው? ጭራሽ ነኝ። እሺ ጥሩ በስንቱ እነዚህ ሰዎች ከዚህ ቀደም ይተዋወቃሉ እንዴ? አሁንስ በዛ። ስነ ስርዓት የሚባል ነገር አልፈጠረብሽም እንዴ? ሶሪ አረብሻችሁ። እሱንም መረበሽ የሚባለውን ነገር ካለፍሽ እኮ ቆየሽ። ሶሪ ቻርጀር ተበላሽቶ ከናንተ ልወስድ ነበር። ችግር የለም ውሰጂ። እና እኛ ምን አገባን? አዎ አይባልም። ምን አገባን? በጣም አላበዛሽውም እንዴ? ተረጋጊ ሂሩቴ፣ ቻርጀር እኮ ነው። ችግር የለም። አንተ ደግሞ ተወኝ። እዛ እቺን ወፈፌ ካመጣበት ወስዳ አስወጣልኝ። መሳደብማ አትችይም። ወዳለች ይሩት። እሺ ቆይ ተረጋጊ። አስወጣልኝ አልኩ። በዚህ ሴትዮ ምክንያት እኔም ልጆቼም ሰላም እያገኘን አይደለም። አስወጣልኝ በቃ። ይንጋና ራሷ ትወጣለች። የምን ይንጋ ነው? በስንቱ እሷ እዚህ ቤት ውስጥ እያለች እኔ ሂሩት እዚህ ቤት ውስጥ አላድርም። ኖር ነው ይሩቴ። አስወጣልኝ በስንቱ። እሷ አስወጣልኝ አልኩ በቃ። ትወጣለች። እባክሽ የኔ እህት እባክሽ ውጪ። ግድ የለሽም ውጪ። አንቺ ካልወጣሽ የኔ ነፍስ መውጣቱ አይቀርም። እባክሽ ተባበሪ። ለምንድነው ማትረጅኝ ሂሩቴ? እንዴ ስራ መስራት አለብኝ እኮ። ፍቃድ አይሰጡኝም አልኩሽ። እሱ የኔ ጉዳይ አይደለም አልኩ። አይመለከተኝም። እንዴ እኔ የምለው ይህ ቤት ያበው ተረሳ ማለት ነው። ምን ማለት ነው? ደግሞ ገና ከመምጣቱ ለምንድነው ልጁን የምታስለቅሱት? አታባብሉትም እንዴ? ከዛ ማለት ጀምሮ እኮ ነው የሚሰማው። ነው ወይስ በልጅ አስተዳደግ ዙሪያ አንዲት ዳጉስ ያለች መጽሐፍ ቢጤ ላዘጋጅ ነው? እስቲ ዝም በል ልቀ ራሴን አሞኛል። ስራ ፈት ስራንማ እንደኔ የፈታት የለም ሂሩቴ። ስራን እንደ ጉድ ፈታኋት። ስራ ጠፋ ባገሩ። ኳተንኩ ወጣሁ ወረድኩ፣ ወፍ የለችም። ይሄ ልትነግረን ነው የመጣኸው? ኧረ አይደለም። እና ያው ቤት ያፈራው የሚበላ ካለ ብዬ ነው። እዛ ፍሪጅ ውስጥ አለ፣ አይጠፋም። ቆይ ለምን እኛ ስራ አንሰጥህም? በስዬ አድርገው ነው የኔ ጌታ፣ አድርገው ነው። ምንድነው የፈለከው? ንገረኝ። የማልሰራው ስራ የለም፣ ንገረኝ። ለምን ለህፃኑ ሞግዚት አትሆነው? ሞግዚት ትንሽ አይከብድም? ምን ይከብዳል? ሲያባብሉ መዋል እኮ ነው። እንዴ አንተ ሰውዬ፣ አንቺንም ያግዝሻል፣ ይታዘዝሻል። ከሱ የቀረበ ለኛ ማን አለ? እንዴ እውነትን እኮ ነው።
አዎ ምን አንቺንስ ቢሆን አንቀበር ያሳደኩሽን አይደለም እንዴ? ደግሞ በዛ ላይ ልጆቹ እኮ በጣም ነው የሚወዱኝ። ይኸው አብቹልሉ እንኳን ድምጼን ሲሰማ አይደል እንዴ ጸጥ ያለው። በሴ እሰራዋለሁ። ኧረ አዎ ነው ሞክረዋ። እኔ ግን አያገባኝም። ኧረ ምንም ችግር የለም። ይኸው ሙሌ ልብ አድርግ። አምኜ ነው አንተን አምኜ ነው ልጄን አሳልፌ የምሰጥ። ግድ የለህም በሴ ተማመንብኝ፣ አኮራሃለሁ፣ እወጣዋለሁ። እንደው የሚቆጨኝ እንዴት እስካሁን ይሄ የቢዝነስ ሐሳብ አልመጣልኝም? ይሄንንማ ማስፋት አለብኝ። ይሄን ቢዝነስ በሴ በኦንላይን በየክልሉ አጭሷል። ችግር የለም የክልሉ ይቆይ። አሁን ይኸውልህ የምትበላውን ቅመስና ልጁን ትረከበናለህ። ስራውን ለመጀመር ኧረ አስከብርሃለሁ። በሴ አንድ ሀሳብ ነበረኝ። ምን? ለደሞዝ የሚታሰብ 100-200 ብር ይኖራል። ተጀመረ። ተወጣው እንግዲህ ተኛ እንጂ ምን ካልሆነ ተረት ነገር ላወራለህ እንዴ? ይሻላል። ተረት ከዕለታት በአንድ ቀን ይቅር ትቼዋለሁ። በቃ ይቅር ወይ የዘመኑ ልጆች በቃ ተረት ጥላችሁ ማለት ነው። ያበውን ተረት ላለመስማት በለቅሶ ታቋርጠኛለህ። ሹሩሩ ማሙ ፍየል ከመድረሷ ቅጠል መበጠሷ አሉ አቡ። እንዴ ተኛለህ እንዴ? ታዲያስ እንዴት ተኛለህ? ነግሬሻለሁ እኮ ልጆች ይወዱኛል አልኩሽ እኮ። አንቺ ራሱ ጻድያለሽ። በል ቆይና ና እሱን ተውና መጀመሪያ አስተኛው ልጁን። አስተኛው ተውና አርግ ና ያው አዎ እሱን ካስተኛ በኋላ ይኸውልህ ሙሉ ምን ታደርጋለህ መሰለህ? ያችን ዕቃ ለቅለቅ ታደርጋታለህ። አዎ እሱን ስትጨርስ ደግሞ የቆሸሹ ልብሶችን ሰብስበህ ላውንደሪ ውስጥ መክተት። ልብሱን ጨርሰን መኝታ ቤቱን ገብተህ ማጸዳዳት። እኔ እኮ የተቀጠርኩት ለልጁ ሞግዚትነት ነው እኮ። ታዲያ ሞግዚትነት እኮ ይሄንን ያካትታል። ስለ ሞግዚትነት ሳታውቅ ነው እንዴ የተቀጠርከው? ማ ቃለው እነሱን ስጨርስ ደግሞ ሳሎኑን ማጽዳት ምን አለው? ይሄንንም ያካትታል። ይቅርብህ። ለምንድን ነው የሚቀርብኝ? ታዲያ ካልፈለክ እንዴ ምን ሆናችሁ ነው? ስራ ላይ አቆም አስቧል መሰለኝ። ኧረ እኔ አላሰብኩም። ምን ከበደ እንዴ? ኧረ አልከበደኝም። ትንሽ ግን በዛብኝ እንጂ እወጣለሁ። በርታ በል እንጂ። ኧረ በረታ እወጣለሁ። ምን አንተ ብሉ ቀን ምንድን ነው ልታለቅስ ነው እንዴ? የየም ሲዳላ ነው አሉ አቦ። እስቲ ምን ሲሉ ስለ የየ ያሰቡ? ወይኔ ልጄ አይ ሙላ ያለ አይደል እንዴ? አለ ሙላ እንዴ? ስራው ምንድን ነው? ምን አልበስዬ ታዲያ ምኑ ሰራው? እኔ አቤት 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 የኛ ሞግዚት አንተን አይደለም። ቆይ ወቅ ይሄ የእህቱ ልጅ
ወይኔ 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 ሞግዚትነት ልጄ ወይኔ 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 ሞግዚትነት ልጄ ወይኔ ወይ ምንድን ነው አንተ ሙሉቀን ምን ሆነ አንተ ለካ እናንተ ወስዳችሁት ነው እኔ እኮ ሌሊቱን ሙሉ ቁጭ ብዬ ስጠብቀው አድሬ አሁን ከ5 ደቂቃ በፊት እኮ ነው ሸለብ ያደረገኝ ከ5 ደቂቃ በፊት ነው ሸለብ ያደረገኝ አዎ በስዬ እና ስነቃ ሳጣው እንዴት እንደደነገጥኩ አትጠይቀኝ በስዬ አልጠይቅም በስማ እንዳነካው ውጣ እንዳነካው እየተፈራረቃችሁ አትረብሽኝ በስዬ ይቅርታ የኔ እናት ይቅርታ ወዴት ነው የምወጣው ይቅርታ የኔ ጥፋት ተኝ ውጣልኝ እባክህ ልጄን ጥዬ ወዴት ነው የምወጣው ልጄን ጥዬ አዎ ሙሌ እባክህ ውጣልኝ ልለምንህ እኔ የመረረኝ ሰው ነኝ ምሬቴን እንዳልወጣብህ ከይቅርታ ጋር ውጣልኝ እባክህ ማለት እያባረርከኝ ነው አዎ በስነ ስርዓት እያባረርኩ ነው ውጣልኝ በቃ ልውጣ በቃ አዎ ውጣ እኔ ለልጄና ለቤተሰቤ አላንስም ውጣ በስዬ እባክህ እንዴ በስንት ፍለጋ ያገኘሁትን ስራማ አትንጠቅ ነው ፈልጋ ያገኘው ነው አይደለሁ ተው በስዬ ተው ወጥቷል ተይ አይዞሽ አይዞሽ የኔ እናት ይቅርታ የኔ ጥፋት በዚህ ወይ ሙሌ አንተ ነህ እንዴ ምን ነው ደሞዝ አዎ እሺ ስንት ነበረ እባክህ ግድል አስለውና ይገባዋል የምትለውን ሰጠኝ እሱማ የሚገባህን ነው እንጂ የማይገባህንማ አትሰጠኝ አይዞሽ የኔ እናት ተይኝ የኔ ጥፋት ነው ተይኝ ሂሩት ምን ተስኖት ምን ፈለክ አሁንም አጥተሻል የፈለከውን ተናገር ሂሩቴ አደረኩት ያልኩሽን አድርጌዋለሁ የዓመት ፈቃዴን ወሰድኩ ለአንድ ወር እረፍት ነኝ እኔ እኮ አላምንህም አለቀ ወይ በስዬ ናስቲቀፈኝ ከተቻለ እርስ በርስ መተጋገዝ ካልተቻለ ሁነኛ አጋዥ ፈልጎ ተቻችሎ መኖር አይ እሱም አይሆንም ከተባለ ተመልሶ እየተጋገዙ መኖር እንዲህ ያያሉ አመቻምቾ መኖር ነው ጌታዬ ኑሮ ግን እንዴት ከባድ ነው በእናት እንዴት ከባድ ነው ወይ በስዬ በጣም ነው ማመሰግን አይባልም ሂሩቴ እኔ የህዝብ ስንክሳር መቅረፍ ሰው የራሴን የቤቴን ስንክሳር መቅረፍ የሚያቅተኝ ይመስልሻል ተማመኝ በጣም ያኮራኝ የታል ልጁ እንዴ ወዴት ነው ልጁ ጨቅላው አሁንማ ተኝቷል በስዬ በቃ ቀስቅሼ ዳይፐር ቀይርለት አይደል እንዴ እንጂ ምን አለ ነው ወደ ስራ ለሱ አይደል የመጣው ወይ ተረጋጋ በስዬ እንዴ አሁን የቀየርኩለት እኮ ይቆያል የዚህ ነው ያህል እንትን ካልክ መጀመር አለብኝ ሂሩቴ በቃ እሺ ልብሱን ለቅለቅ አድርግልኛ በዚህ ልክ ከሆንክ ሰው እንኳን ትለፈኝ ለምን አይ ማለቅለቅ እኔ ብዙም አለቅላቂ አይደለም ኤነርጂ ለምን በስዬ አይከብድም ባይሆን አንቺ እንደምንም አለቅልቂና ሲደርቅ እኔ አጣጥፈዋለሁ ይሻላል በቃ ይሁን በስዬ ሂሩቴ እኔ ታዛዥሽ ነኝ በስዬ ተማመኝብኝ ቴንክ ዩ ነው የምፈልገው በጣም ነው ማመሰግን በጣም ነው የኮራው ሙት